ያ ሁሉ ቻሌንጅ አልፈን 85% ሽያጫችን ከዲያስፖራው ነበር። ዋው ማስታወቂያው 85% ሽያጫችን ዲያስፖራ ነበር። አሁን እንደዛ አይደለም። ያኔ እንደዛ ነበር። ስለዚህ ቤቶች ሰራችሁ መጀመሪያ ያስታውሳሉ? የመጀመሪያዎቹ ምን ሰራ የነበረው ቪላ ቤቶች ነው። አፓርታማ አልተለመደም። አሁን ይሄ ፌዝ 1 የመጀመሪያው እናንተ የገባችሁበት ነው። ከዛ ቀጥሎ ደግሞ በዛ በኩል ያለው ፌዝ 2 የምንለው ሄዳችሁ ታዩታል። በጣም ቆንጆ ሰፈር ነው። 90,000 ካሬ ሜትር ነው። እዛ የተወሰነ አፓርታማ ነው ያለው፣ ግን ቪላ ቤቶች ናቸው። በጣም ትልልቅ ቪላ ቤቶች ናቸው። የተለያየ አይነት መንደሩ ልዩ መንደር ነው። እኛ ጊፍት የሚታወቀው ያው መንደር በመስራት ነው። ሲንግል አፓርታማ አልፎ አልፎ ይሰራል በየቦታው፣ ግን ብዙ መንደሩን ሰርቶ ያን መንደሩን ዴቨሎፕ አድርጎ ግሪን አድርጎ ኮሚኒቲ መፍጠር ነው። ኮሚኒቲ እንገነባለን ያልነው ለዚህ ነው። ከተለያየ ከውጭ የሚኖር ኢትዮጵያዊ፣ ከሰሜን ከደቡብ ከምዕራብ የሚኖር ኢትዮጵያዊ አምጥተህ አንድ መንደር ላይ እንዲገባ መስተጋብር እንዲፈጠር ማህበራዊ ኑሮ በጥሩ ሁኔታ እንዲፈጥር ታደርጋለህ። ድር ያቋቁማል። እዛ ጥሩ ጎረቤት ይፈጥራል። ዘመናዊ አኗኗር ይኖራል። ግሪን ነው። የአማራ አካባቢ ነው። እንዲህ አይነት ነገር እንትን ማለት አርባናይዜሽንን ይጠቅማል፣ ለከተማ እድገት ይጠቅማል። ሁሉ ነገር በሞደርን የሆነ አኗኗር ነው የሚሆነው። ያ ይጠቅማል። ስለዚህ አንድ ፀሐይ ሪል ስቴት ጋር ያለው ሁለተኛው ነው። ሶስተኛው ሀያት ወደ ፈረስ ቤት መሄጃ አካባቢ በቅርብ ጊዜ ወደ 1 ዓመት በፊት ያስመረቅነው ወደ 3000 አፓርታማ አካባቢ ነው። እሱ 56,000 ካሬ ሜትር። እሱ አንድ ትልቅ መንደር ነው። በጣም ትልቅ መንደር። አሁን አንድ ሞል ብቻ ነው የቀረው። ሞሉም በጣም ግዙፍ ሞል ነው። በ8200 ካሬ ሜትር ላይ እየተጀመረ ነው። ወደ 18 ፎቆች አሉት፣ ቶሎች አሉት እና እሱ ብቻ ሲቀር ሌላው አልቋል እሱ። ስለዚህ 3 መንደሮች ሰርቷል። 4ኛ መንደር አሁን ለገሃር ከአዲስ አበባ መስተዳድር ጋር በጋራ የሚሰራው መንደር ነው። 12,000 ቤቶች ለመስራት ከአዲስ አበባ መስተዳድር ጋር በፒፒ ተፈራርሞ 4,000 ቤቶች ተጀምሮ እንግዲህ መጥተህ ለገሃር በጣም ቆንጆ ልዩ ሰፈር ነው። ወደፊት የኢትዮጵያ ማናተን ነው የሚሆነው። በጣም ልዩ ሰፈር ነው እሱ። 4ኛው መንደር ጀምሮ እየሰራ ነው። እንግዲህ ያው ሌላ በየቦታው ይሰራል። እየሰራ ብዙ ቦታ ነው እየሰራ ነው ያለው። አሁን በፒፒፒ እየተሰራ ያለው ፕሮጀክት እንዴት እየሄደላችሁ ነው እና ምንድነው ያ ለከተማ ያለው አስተዋጽኦ ብላ ያስባል? ለከተማውማ አንደኛ የቤት ችግርን ከመቅረፍ፣ ዘመናዊነትን ከማምጣት፣ አብሮ በማልማት እንግዲህ ከመንግስት ጋር ደግሞ ይሄ ከከተማ መስተዳደር ጋር አብሮ አቅም መፍጠር ጥሩ ነው። ይሄ የተለመደ ውጭ ሀገር ብዙ የሚሰራበት ነው። ዩሮፕ፣ አሜሪካም አብሮ ፒፒ ፕሮጀክት ጥሩ ነው። መንግስት የራሱን የሆነ አቅም አለው፣ ሪሶርሱ አለው፣ መሬቱ አለው፣ ቢሮክራሲው ማሳለጥ ይችላል። ፕራይቬቱ ደግሞ የራሱ የሆነ ኤፊሽንሲ ያለው ጠንክሮ ያን ከያዘ አይለቅም፣ የበለጠ ውጤታማ ያደርገዋል። ስለዚህ ሁለቱ ሲቀናጁ የበለጠ ተጋግዘው በቲም ጥሩ ስራ ይሰራሉ ማለት ነው። ይሄ ውጤቱ እንግዲህ ለሀገር እድገት ይጠቅማል፣ የቤትን ችግር ይቀርፋል፣ ዘመናዊ መንደር ሲሰራ ዘመናዊነትን ያመጣል ማለት ነው። በዚሁ አይ ቲንክ የተወሰነ ሪል ስቴት ላንሳ እና ብዙ ጊዜ ያው አሁን በተለይ ሪል ስቴት አሁን ያለበት ጊዜ አሁንም ድረስ የቤት እጥረት አለ ይባላል በአዲስ አበባ ላይ። በዚህ በኩል ደግሞ ሪል ስቴቶች በጣም ሳቹሬት አርጓ ብዙ ሪል ስቴቶች አሉ። መንገድ እስከ መውጣት ለመሸጥ ሪል ስቴቱን ይሄዳሉ ሪል ስቴቶች ርቀት እና ምንድነው ያለው? እርሶ ረጅም ዓመት እንደቆዩ ሰው ሪል ስቴቱ ላይ እንዳለ ሰው ምንድነው ከውጭ ላለ ሰው ስለማይታይ ግልጽ ስላልሆነ በርግጥ ነው ያው እንግዲህ ፍላጎት እና አቅርቦት
ያው አልተጣጣመም፣ ክፍተት ስላለ ነው። በምንም እንግዲህ እንትን አቅርቦትና ፍላጎት ካልተጣጣመ ብዙ ያው የታወቀ ነው። ዲማንድ ሰፕላዩ መጣጣም አለበት። ዋጋም ለማስተካከል ለሁሉም ነገር። አሁን የቤት ችግር ባክሎግ አለ፣ የቆየ ሲጠራቀም የመጣ ባክሎግ አለ። ያንን ባክሎግ ለመቅረፍ አልተቻለም። እየተጨመረ ያለ ህብረተሰብ አለ። በየቀኑ ስንት ህብረተሰቡ እያደገ ነው ያለው። የቤት ዩኒቨርሲቲ የነበረ ተማሪ ያኔ ዩኒቨርሲቲ ነበር፣ ዛሬ ወጥቶ ቤት ይፈልጋል። ከቤት ሲወጣና ቤት ይፈልጋል። ስለዚህ ቁጥሩ የፍላጎቱ በጣም እያደገ ነው። የአቅርቦቱ ግን ውስንነት አለ። እንግዲህ ውስንነት ያለበት ሁኔታ እንግዲህ ብዙ ነገር ታነሳለ። ሀገር ውስጥ ፋይናንስ ልታነሳ ትችላለ። ውጭ ሀገር እንግዲህ ፋይናንስ አቅርቦቱ ጥሩ መሆን አለበት። ሁለተኛ ደግሞ ዘመናዊ አሰራርን ደግሞ በጣም በቴክኖሎጂ የታገዘ አሰራር መሰራት ይኖርበታል። ዋጋው ወደ ታች እንዲወርድ አቅርቦት ለማምረት በብዛት መመረት አለበት። በብዛት ለመመረት ፋይናንሱ አንድ ወሳኝ ነው። ፋይናንሱ ካለ ቴክኖሎጂውን ታመጣለህ። ቴክኖሎጂ አምጣ 24 ሰዓት ሰራለህ። በብዛት ባመረትከው ቁጥር ዋጋውም እየወረደ ይመጣል። ዲማንዱን ሰፕላዩን እያቀራረብክ ትመጣለህ። የቤት ችግር በአጭር ጊዜ ትንሽ ይከብዳል። ግን አሁን በምለው መልክ ያው ከመንግስትም ጋር መሬቱ በጥሩ ዋጋ ተገኝቶ ቴክኖሎጂን ከውጭ መጥቶ ፋይናንሱም ተገኝቶ እነዚህ ሲቀናጁ አንድ ላይ ከተቀናጁ 24 ሰዓት እየሰራ ዋጋውን ወደ ታች ማውረድ ይቻላል። በፋብሪካ እያመረትክ እየገጣጠምክ የምታቀርብበት ሁኔታ እንፈጥራለን። ይሄ በተለመደው ኮንቬንሽናል ወይም ባህላዊ አሰራር በሚሰራው ሊሆን አይችልም። ዋጋውም ሊወርድ አይችልም። ብዙም አቅርቦት ማቅረብ አይቻልም። ያ እንግዲህ በሂደት ያው እየቀጠለ ይመጣል። እንግዲህ ፋይናንሱም አይሆፕ ይመጣ ይሄዳል። ሪል ስቴቶች አሁን ብዙ ሊጣጣም ያልቻለው ሰው የመግዛት ወይ የሞርጌጅ ፋሲሊቲዎች ስላሌሉ ነው ማለት ነው። እና የሚገነቡት ቤቶች እና የሰዎች አቅም አለመገናኘት ነው። የሚገነባ ቤት አሁን በአጠቃላይ የሚገነባው ቤት ለመካከለኛ ገቢ ያለውና ከመካከለኛ ከፍ ያለ ነው። ዝቅ ብሎ ደግሞ ለማቅረብ ቅድም አሁን በምነግርህ መንገድ በማስመመረት አለበት። ፋይናንስ አቅርቦቱ መኖር አለበት። ለአልሚውም ነው ፋይናንስ። አዎ ካለ ፋይናንስ ምሰራ ለአልሚው እኮ ማለት የሚበደረው ማለት ነው። መበደር መቻል አለበት። ለረጅም ጊዜ ብድር መበደር። ገዢው ግን ፋይናንስ ያስፈልገዋል አይደል? ብዙ ጊዜ እሱ ነው እኮ ነው። ገዢው ሲገኝ እኮ ለገዢው ለከስተመሮችም ትሰጣለህ። 40% ከስተመሩ ቢሰጥ 60% ባንክ ተመቻችቶልሃል ትላለህ። ያን አንተ ስታገኝ ነው። ሪል ስቴቱ ሲያገኝ ለነሱ ይሰጣል። ያ የትም ዓለም ያለ ነው። ሪል ስቴቱ ፋይናንስ ያመቻችላል። ሪል ስቴቱ ይነጋገራል ከኮምፓኒዎች ጋር፣ ከአበዳሪዎች ጋር። ለደንበኞቼ ይህን ፍቀድልኝ፣ ፈቃደኛ ሆኖ የማበደር ፈቃደኛ ይሆናል። ከስተመሩ ደግሞ የተወሰነ ገንዘብ ይከፍላል። ከዛ በኋላ ያን ቤቱ ይዞ ነው የሚያበድረው። አንድ ደረጃ ላይ ቤቱ መድረስ አለበት። አበዳሪውም ቤት መያዝ የተወሰነ ያው የሚያበድረው የህዝብ ገንዘብ ሊሆን ይችላል። የሚይዘው ነገር መኖር አለበት። ፎልባክ መኖር አለበት፣ ኮላተራል የሚባለው ነገር። ስለዚህ ያን የገንዘብ አቅርቦት መኖር አለበት። ቴክኖሎጂ መምጣት አለበት። በማስ መመረት አለበት። እና ታች ያለውን አድሬስ መደረግ አለበት።